በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመኝታ በፊት የሚጸለይ ጸሎት መዝሙረ ዳዊት 142 አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያህ ጋር ወደ ፍርድ አትግባ። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጎሳቁሏታል። ቀድሞ እንደሞተ ሰው በጨለማ ኑሮኛል። ነፍሴ በውስጤ ያለቀችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውን ዘመን አሰብኩ፣ ሥራህንም ሁሉ አሰላሰልኩ፣ የእጅህንም ሥራ ተመለከትኩ። እጆቼን ወደ አንተ ዘረጋው፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነህ ስማኝ፣ ነፍሴ አለቀች። ፊትህን ከኔ አትመልስ፣ ወደ ጉድጓድም እንደሚወርዱ አልሁን። አንተን ታምኛለሁና በማለዳ ምሕረትን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የሚሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ቅዱስ መንፈስህ በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ። በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህ ጠላቶቼን ደምስሳቸው። እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን መቼም መች ለዘላለሙ አሜን። ሃሌሉያ ምስጋና ለእግዚአብሔር። ሃሌሉያ በየጊዜው በየሰዓቱ ምስጋና ለአማኑኤል ለአምላካችን ይሁን። እነሆ መዓልቱ አልፎ ሌሊቱ ተተካ። ስለዚህ ቅዱስ ሆይ አመሰግንሃለሁ። ወደ አንተ ማልዳለሁ። የምትመጣውን ሌሊት ያለ ፍርሃት እንዳሳልፋት ጠብቀኝ። አንተ እግዚአብሔር የማይታዩትን የጠላቶቼን ምክር ታውቃለህ። የሥጋዬም ደካማነት በአንተ በፈጣሪ ዘንድ የታወቀ ነው። ስለዚህ በቸርነትህ በክንፍ ጥላ ሸፍነህ እንድትጠብቀኝ ነፍሴን በእጅህ አደራ ሰጣለሁ። ለመሞት እንዳልተኛ ዓይነ ልቦናዬን በመለኮታዊ ቃልህ አብራልኝ። ከጨለማው እንቅልፍ አንቅተህ አንተን ለማመስገን አዘጋጀኝ። አንተ ሰውን የምትወድ ቸር አምላክ ነህና ምንጊዜም ቅድስት ንጽሕት የሆንሽ የክርስቶስ እናቱ እመቤቴ ቅድስት ድንግል ማርያም ሆይ ነፍሴን ያጸናት ዘንድ ጸሎትሽን ወደ ልጅሽ አቅርቢልኝ። ጌታዬ እግዚአብሔር ሆይ በመዓልት ከሚወረወር በሌሊትም ከሚጣል ክፉ ሥራ ሁሉ ሰውረኝ። አቤቱ ጌታዬ በዚህች ዕለት በቃልም ቢሆን በማሰብም ቢሆን በሥራም ቢሆን በግልጽና በስውር የበደልኩትን ሁሉ ይቅር በለኝ። በምሕረትህ አስተሰርይልኝ። ስለ ቅዱስ ስምህ ብለህ ሕይወት ያለው እንቅልፍ ስጠኝ። ከክፉ ነገር የሚጠብቀኝን የሰላም መልአክ ላክልኝ። ጸጋህንና ምሕረትህን አብዛልኝ። ለአንድ ልጅህ ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ ማህያዊ ወይም አዳኝ ለሚሆን ለመንፈስ ቅዱስ ሁልጊዜ ምስጋና ቀርባለሁ። አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን እስከ ዘላለሙ ድረስ አሜን።